አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ተከታታይ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኛ ደህና ነን አልሐምዱሊላህ። ውድ ሀገሬ ልጆች በያላችሁበት የአላህ ዝነትና ረህመት አይለያችሁ ኢንሻአላህ። ያው ቀጣይ ጥያቄ ከቁጥር 32 ጀምረን ይዘን መጥተናል። ያው እንግዶቻችን እህት ሶፊያ እና ፋጡማ ናቸው። ኢንሻአላህ ወደ ጥያቄያችን እህት ፋጡማ ሶፊያ ዝግጁ ናችሁ? ኢንሻአላህ ያው ማንኛውም ሙስሊም ሊያውቃቸው የሚገባ 55 አጫጭር መረጃዎች የሚለው ነው። ኢንሻአላህ ያው እስከ 55 ስለሆነ መጨረስ ስላለብን ነው። ያው ከ32 እንጀምራለን። ጥያቄ 32ኛ እህት ሶፊ ነብያችን ሰለላሁ ዐለይሂ ወሰለም የጫማዎትን ኮቴ ጀነት ውስጥ ሰማሁት ያለው ሶሐባ ቢላል ኢብኑ ረባህ ይባላል። ሀ እውነት፣ ለሐሰት። ሀ እውነት። ትክክል። ቢላል ኢብኑ ረባህ ይባላል። ጥያቄ 33ኛ በበድር ጦርነት ላይ የተካፈሉ ሙስሊሞች ብዛት 315 እስከ 317 ናቸው። ኢንሻአላህ ጥያቄው ልድገምልሽ። 33ኛ በበድር ጦርነት ላይ የተካፈሉ ሙስሊሞች ብዛት ከ315 እስከ 317 ናቸው። ሀ እውነት፣ ለሐሰት። ሀ እውነት። አዎ በበድር ጦርነት ላይ የተካፈሉ ሙስሊሞች ብዛት ከ315 እስከ 317 ናቸው። 34ኛ እህት ሶፊ በእሁድ ጦርነት ላይ የተካፈሉ ሙስሊሞች ብዛት 700 ናቸው። ጥያቄው ልድገም ኢንሻአላህ። በእሁድ ጦርነት ላይ የተካፈሉ ሙስሊሞች ብዛት 700 ናቸው። ሐሰት። ያው መልሱ 700 ናቸው። እውነት። በእሁድ ጦርነት ላይ የተካፈሉ ሙስሊሞች ብዛት 700 ናቸው። መልሱ የሚሆነው እውነት ነው። 35ኛ እህት ፋጡማ ለነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ የሚለውን ስም ያወጣላቸው አብዱል ሙጠሊብ አይደለም። ሀ እውነት፣ ለሐሰት። ታይም 35ኛ ለነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ የሚለውን ስም ያወጣላቸው አብዱል ሙጠሊብ አይደለም። ሀ እውነት፣ ለሐሰት። ሐሰት። ትክክል። ያው ያወጣላቸው አብዱል ሙጠሊብ ነው ለነብያችን ሰለላሁ ዐለይሂ ወሰለም ሙሐመድ የሚለውን ስም ያወጣላቸው ማለት ነው። 36ኛ እህት ሶፊ የመጀመሪያው በኢስላም የተወለደ ሱሐባ አብዱላህ ኢብኑ ዙበይር ይባላል። ሀ እውነት፣ ለሐሰት። ሀ እውነት። ትክክል። የመጀመሪያው በኢስላም የተወለደ ሱሐባ አብዱላህ ኢብን ዙበይር ይባላል። እውነት ነው። ሀ ነው ማለት ነው። ሀ እውነት። 37ኛ የመጀመሪያው ከሊፋ የነበረው አሊ ኢብኑ አቡ ጣሊብ ይባላል። 37ኛ እህት ፋጡማ የመጨረሻው ከሊፍ የነበረው አለይ ኢብን አቡ ጣሊብ ይባላል። አሊ ኢብኑ አቡ ጣሊብ ይባላል። እውነት፣ ለሐሰት። እውነት። እሺ 37ኛ እውነት ነው፣ ትክክል ነው። የመጨረሻው ከሊፋ የነበረው አሊ ኢብኑ አቡ ጣሊብ ይባላል። 38ኛ ሶፊ የአባታችን አደም አለይሂ ሰላም ስም በቁርአን ውስጥ 25 ጊዜ ተጠቅሷል። ሀ እውነት፣ ለሐሰት። ሀ እውነት።
ትክክል። የነብያችን የአባታችን አደም አለይሂ ሰላም ስም በቁርአን ውስጥ 25 ጊዜ ተጠቅሷል። 39ኛ እህት ፋጡማ አባታችን አደም አለይሂ ሰላም የተፈጠሩት ሐሙስ ቀን ነው። ሀ እውነት ለሐሰት? ሀ እውነት። መልሱ ያው ሐሰት ነው። ማለትም የተፈጠሩት ጁምዓ ቀን ነው ማለት ነው። አባታችን አደም አለይሂ ሰላም የተፈጠሩበት ቀን ጁምዓ ቀን ነው። ጥያቄ 40ኛ እህት ሶፊያ አላህ ሱብሃነሁ ወተዓላ ሸይጣንን ከምን ፈጠረ? ከእሳት ነበልባል ጫፍ ነው። ሀ እውነት ለሐሰት? ከእሳት። ሀ እውነት። አዎ አላህ ሱብሃነሁ ወተዓላ ሸይጣንን ከእሳት ነበልባል ጫፍ ፈጥሯል። 41ኛ እህት ፋጡማ ጀሃነም ለስንት ዓመት ተቀጣጠለች? ጀሃነም ለስንት ዓመት ተቀጣጠለች? ምርጫ ላይ ሀ ለ200 ሺህ፣ ለ300 ሺህ፣ ሐመርሃ ለ100 ሺህ። ጀሃነም ለስንት ዓመት ተቀጣጠለች? 41ኛ ጥያቄ ማለት ነው። ሀ ለ200 ሺህ፣ ለ300 ሺህ፣ ሐመርሃ ለ100 ሺህ። መልሱ ለ ነው። እህት ፋጡማ ትክክል። ለ300 ሺህ ዓመት ተቀጣጥላለች። 42ኛ እህት ሶፊያ የውመል ቂያማ አላህ ፊት የመጀመሪያ ስራችን ሰላት አይደለም። ሀ እውነት ለሐሰት? ለሐሰት። የውመል ቂያማ አላህ ፊት የመጀመሪያ የምንጠየቅበት ስራችን ሰላት አይደለም። ሀ እውነት ለሐሰት? ሐሰት። መልሱ ለሐሰት። እሺ መልሱ ለሐሰት። ፋጡማ ትሞክሪያለሽ? ያው እንግዲህ ምርጫ ስለሆነ በምርጫው ይነቃል ማለት ነው። ይሄ አንዴ ገና አንብቢ። እሺ 42ኛ ጥያቄ የውመል ቂያማ አላህ ፊት መጀመሪያ የምንጠየቅባት ስራችን ሰላት ነች። ሀ እውነት ለሐሰት? እውነት። የውመል ቂያማ አላህ ፊት መጀመሪያ የምንጠየቅባት ያው ሰላታችን ነው። አላህ ሰላታችን ላይ ጠንካራ ያድርገን። 43ኛ ጥያቄ እህት ፋጡማ አንድ ቀን ሰላት ሳይሰግድ ጀነት የገባው ሰሃቢ ማን ይባላል? ሀ አማር ኢብን ሳቢት፣ ለዑመር ቢን ኸጣብ፣ ሐመሩሃ አነስ ኢብኑ ማሊክ። አነስ ኢብኑ ማሊክ። እንደገና ልትገምተሽ ማለት ነው። 43ኛ አንድ ቀን ሰላት ሳይሰግድ ጀነት የገባው ሰሃቢ ማን ይባላል? ሀ አማር ኢብኑ ሳቢት፣ ለዑመር ኢብኑ ኸጣብ፣ ሐመሩሃ አነስ ኢብኑ ማሊክ። ሀ አማር ኢብኑ ሳቢት። ሀ ያው መልሱ ሀ ብላለች። 43ኛ ጥያቄ አማር ኢብኑ ሳቢት ነው ማለት ነው። አላህ ከእሳት ይጠብቀን፣ አላህ ይዘንልን። አንድ ቀን ሰላትን ሳይሰግድ ጀነት የገባው ሰሃቢ አማር ኢብኑ ሳቢት ይባላል። 44ኛ ጥያቄ እህት ሶፊ የኻሊድ ኢብኑ ወሊድ ቀብር የሚገኘው የት ነው? ሀ ሐምስ ሶሪያ፣ ለሐምስ ለፍልስጤን፣ ሀ ሐምስ ሶሪያ። እሺ ያው ጥያቄው ልድገምልሽ እና እኔም ስላሳሳትኩሽ
44ኛ የኻሊድ ኢብኑ ወሊድ ቀብር የሚገኘው ሐምስ ሶሪያ ለፍልስጤን ሐምስ ሶሪያ ነው የሚገኘው። 45ኛ እህት ፋጡማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘረኝነትን ምን ብለው ጠሯት? ጥንብ ለቆሻሻ ጥንብ። እሺ ያው ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ናት ብለዋል ማለት ነው። ያው አላህ ይጠብቀን ከነዚህ። 46ኛ እህት ሶፊያ ነቢያችን ሰለላሁ ዐለይሂ ወሰለም ለነቢያችን ሰለላሁ ዐለይሂ ወሰለም ያወጡላቸው ስም ማን ይባላል? የገመለን ጥያቄ። እሺ ያው የአሁኑ ቋንቋ የተናገርኩት ሊያስቃቸው ነው ማለት ነው። ይኸው ይሄ ተባለው ነው ኢንሻአላህ። 46ኛ ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም የነቢያችን ሰለላሁ ዐለይሂ ወሰለም እናት ለነቢያችን ሰለላሁ ዐለይሂ ወሰለም ያወጡላቸው ስም ማን ይባላል? አህመድ ለሙሐመድ። እሺ 46ኛ የነቢያችን ሰለላሁ ዐለይሂ ወሰለም እናት ለነቢያችን ሰለላሁ ዐለይሂ ወሰለም ያወጡላቸው ስም ማን ይባላል? አህመድ ለሙሐመድ። አህመድ ብለው ነው ያወጡላቸው ሰለላሁ ዐለይሂ ወሰለም። 47ኛ ጥያቄ ያው ሁለታችሁም ስለመለሳችሁ አሁን እኔን አሳሳታችሁኝ ማለት ነው። እሺ 47ኛ ጥያቄ እህት ፋጡማ ነቢያችን ሰለላሁ ዐለይሂ ወሰለም ሞቱ በ12ኛው ረቢኢል አወል 11 ዓመት ሂጅራ ነው። እውነት ለሐሰት? እውነት ነው። በ12ኛው ረቢኢል አወል በ11 ዓመት ሂጅራ ነው የሞቱት። 48ኛ ጥያቄ እህት ሶፊያ ነቢያችን ሰለላሁ ዐለይሂ ወሰለም ልጆች ቃሲም፣ አብደላህ፣ ኢብራሂም፣ ዘይነብ፣ ሩቅያ፣ ፋጡማ፣ እሙል ከልሱም ይባላሉ። እውነት ለሐሰት? እውነት በትክክል መልሳለች እህት ሶፊያ። የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ቃሲም፣ አብደላህ፣ ኢብራሂም፣ ዘይነብ፣ ሩቅያ፣ ፋጡማ፣ እሙል ከልሱም ይባላሉ ማለት ነው። 49ኛ ጥያቄ አህሉል ቤቶች እነማን ናቸው? የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰቦች የዑመር ኢብኑ ኸጣብ ዐለይሂ ሰላም ቤተሰቦች። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች። ኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ነው። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦች ናቸው። ኢንሻአላህ ጥያቄው በዚህ ላይ ይበቃን ይመስለኛል። ያው ቪዲዮም እንዳይረዝም ከዚህ ቀጥሎ ያለ ጥያቄ ኢንሻአላህ እኔ ለእናንተ አቀርባለሁኝ ማለት ነው። ያው በቪዲዮ ጥያቄውን አቀርባለሁ። ከተመቸንም አብረን እናቀርብላችኋለን። በያላችሁ በሰላም ጤና እንመኛለን። ውድ ጓደኞቻችን፣ ቤተሰቦቻችን አብራችሁን ቆዩ። አብራችሁን ስለቆያችሁ ጀዛኩም አላሁ ኸይረን ጀዛ ብለናል። ለአላህ ብለን እንወዳችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።